ሰላም የእግዚአብሔር ቤተሰቦች እንደምን ሰነበታችሁ? ዛሬ ደግሞ ቀጣዩን ክፍል የሳምንቱ ቅዱሳን መርሃ ግብር ይዤ ቀርቤያለሁ። ከመጋቢት 21 እስከ 27 ባሉት ተከታታይ ቀናት ከነዛ ውስጥ የመጀመሪያውን ክፍል አንድ የማቀርብ ይሆናል። በዛሬው መርሃ ግብሬ እንግዲህ የመጀመሪያው መጋቢት 21 ቀን እሁድ ነው። መጋቢት 21 2017 ዓ.ም በዚህ ዕለት እንግዲህ የዐቢይ ጾም ስድስተኛ ሳምንት የገባበት ነው። ገብርኄር ብለን የምንጠራው ነው ማለት ነው። ሳምንቱ በዚሁ ነው የተሰየመው። ቅዱስ ያሬድ በጾመ ድጓ መጽሐፉ እንዳስቀመጠው ይህ ሳምንት ገብርኄር ተብሎ ይጠቀሳል። ገብርኄር የሚለው ደግሞ ገብርኄር ቃሉ ትርጉሙ መልካም ወይንም በጎ አገልጋይ የሚል ትርጉም ያለው ነው። እንግዲህ ይህንን ቃል ቅዱስ ያሬድ የወሰደው በማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 31 ባለው ታሪክ ላይ ተመስርቶ ነው። በዕለቱ የሚነበቡት ምንባባት በሙሉ ይሄንኑ ጽንሰ ሐሳብ መልካም አገልጋይ፣ በጎ አገልጋይ፣ ታማኝ አገልጋይ የሚለውን ጽንሰ ሐሳብ የሚገልጹ ናቸው። ማቴዎስ ምዕራፍ 25 ቁጥር 14 እስከ 31 ያለውን ቃል አንብበን እንቀጥላለን። የማቴዎስ ወንጌል ምዕራፍ 25 ቁጥር 14 እስከ 31 መንገድ እንደሚሄድ አገልጋዮቹንም ጠርቶ ሊያተርፉበት ገንዘቡን እንደሰጣቸው ሰው እንዲሁ ይሆናልና ለእያንዳንዱ እንደ ችሎታው ለአንዱ 5 ለአንዱ 2 ለአንዱም 1 ሰጠና ወዲያውኑ ሄደ። ያ 5 መክሊት የተቀበለውም ሄደ፣ ነግዶም ሌላ 5 መክሊት አተረፈ። እንዲሁም 2 የተቀበለው ሌላ 2 አተረፈ። 1 መክሊት የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ወርቅ ቀበረ። ከብዙ ጊዜ በኋላም የእነዚያ አገልጋዮች ጌታ ተመልሶ ተቆጣጠራቸው። 5 መክሊት የተቀበለውም ቀረበና አቤቱ 5 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 5 አተረፉ ብሎ 5 መክሊት አስረከበ። ጌታውም መልካም አንተ የታመንክ በጎ አገልጋይ፣ በጥቂት የታመንክ ስለሆንህ በብዙ ሾመሃለሁ፣ ወደ ጌታህ ደስታ ግባ አለው። 2 መክሊት የተቀበለውም መጥቶ አቤቱ 2 መክሊት ሰጥተኸኝ አልነበረምን? እነሆ ሌላ 2 መክሊትን አተረፉ አለ። ጌታውም መልካም አንተ የታመንህ በጎ አገልጋይ፣ በጥቂት የታመንህ ስለሆንህ በብዙ ሾመሃለሁ፣ ወደ ጌታህ ደስታ ግባ አለው። 1 መክሊት የተቀበለውም መጣና እንዲህ አለ፣ አቤቱ አንተ ካልዘራህበት የምታጭድ ካልበተንህበትም የምትሰበስብ ጨካኝ ሰው እንደሆንህ አውቃለሁ። ስለፈራሁም ሄድሁና መክሊትህን በምድር ውስጥ ቀበርሁ። እንግዲህ እነሆ መክሊትህ። ጌታውም መልሶ አለው፣ አንተ ክፉና ሰነፍ አገልጋይ፣ እኔ ካልዘራሁበት የማጭድ ካልበተንሁበትም የምሰበስብ ጨካኝ ሰው እንደሆንሁ ታውቃለህን? ገንዘቤን ለለዋጮች መስጠት በተገባህ ነበር። እኔም ራሴ መጥቼ ገንዘቤን ከትርፉ ጋር በወሰድሁ ነበር። ከዚያ የቆሙትንም እንዲህ አላቸው፣ ይህን መክሊት ከእርሱ ተቀብላችሁ 10 መክሊት ላለው ስጡት፣ ላለው ሁሉ ይሰጡታልና ይጨምሩለታልም፣ ለሌለው ግን ያንኑ ያለውን ይወስዱበታል። ክፉውን አገልጋይ ግን ለቅሶና ጥርስ ማፋጨት ወዳለበት በውጭ ወዳለ ጨለማ አውጡት። ስለ ቃሉ የአምላካችን እግዚአብሔር ስም የተመሰገነ ይሁን። እንግዲህ በማቴዎስ ወንጌል ምዕራፍ 25 ላይ የተቀመጠው ቃሉ ይሄንን ነው የሚለው። ምስባኩም ይህንኑ ነው የሚገልጸው። ምንባባቱም ይህንኑ መልእክት ነው የሚያስተላልፉት። እንግዲህ በቅዳሴ ጊዜ እነኚህ ምንባባት ይቀርባሉ። አንደኛው በሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 እስከ 16 ቅዱስ ጳውሎስ ለጢሞቴዎስ የላከው መልእክት ይነበባል። ሁለተኛ ምንባብ ደግሞ አንደኛ ጴጥሮስ ቅዱስ ጴጥሮስ ሐዋርያው ቅዱስ ጴጥሮስ የላካት አንደኛይቱ መልእክቱ ምዕራፍ 5 ከቁጥር 1 እስከ 12 ያለው ይነበባል። እነዚህ ሁለቱ ምንባባት ከተነበቡ በኋላ የሐዋርያት ሥራ ምዕራፍ 1 ከቁጥር 6 እስከ 9 ይነበባል። እነዚህ ሦስቱም መልእክታት ብናያቸው መልእክታቱ በሙሉ ስለ መልካም አገልጋይ፣ ስለ አገልግሎት፣ ስለሚከፈለው ዋጋ በአገልግሎት ውስጥ
ስለተሰጠ ጸጋ ምን እንደሆነ፣ አገልግሎ ማትረፍ ምን እንደሆነ ስለ እነዚህ መልእክቶች ነው የሚናገሩት። አሁን በማቴዎስ ወንጌል ምዕራፍ 25 ላይ ያነበብነው ምንባብ የሚናገረው እንግዲህ ጌታው እንደ አቅማቸው፣ እንደ መጠናቸው፣ እንደ ልካቸው የሚያገለግሉበትን የአገልግሎት ጸጋ ሰጥቷቸው እንደሄደ። መክሊት የሚለው እንግዲህ መክሊቱ በብዙ ሊተረጎም ይችላል። መቼም ሰው ሆኖ ከእግዚአብሔር ጸጋ ያልተሰጠው ፍጥረት የለም። ጸጋ ሁሉ መክሊት ነው፣ ከእግዚአብሔር የተሰጠን ነው። ይቺ ዛሬ የምናያት ህይወት፣ የምንኖራት ኑሮ አንድ ጸጋ ሆና የተሰጠችን እድል ናት። ንስሐ እንድንገባባት፣ ወደ እርሱ እንድንቀርብባት፣ በትምህርት እንድናስተምር ጸጋ የተሰጠን ልንኖር እንችላለን። ልጆች የተሰጡን መክሊት ሆነው ልጆች የተሰጡን፣ ልጅ ራሱ ጸጋ ነው፣ መክሊት ነው። ሌላም ሌላ ሀብት፣ ገንዘብ የተሰጠን ልንኖር እንችላለን። ሀብት፣ ገንዘብ ለድሃ መጽውተን መልካም ስራ ሰርተን ሰማያዊዋን መንግስት እንድናገኝበት የተሰጠን መክሊት ነው። ሌሎቹም ብዙ መክሊት ልንገልጽ ልንዘረዝር እንችላለን እና እነዚህን የተመለከቱ ምንባባት ናቸው። እንደው ሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 እስከ 16 ያለውን አንብበው። ልጄ ሆይ አንተም በጌታችን በኢየሱስ ክርስቶስ ጸጋ በርታ። ይህንን መልእክት ለቅዱስ ጢሞቴዎስ የላከለት ነው። ልጄ ሆይ የሚለው ያው በትምህርት ስለሚወደው ቅዱስ ጳውሎስ አስተምሮ በአርአያው በእርሱ ልክ ጌታችንን አሳይቶ የጌታችንን መንገድ እንዲከተል ስላደረገው ልጄ ሆይ እያለ ይጠራዋል። እና ልጄ ሆይ አንተም በጌታችን በኢየሱስ ክርስቶስ ጸጋ በርታ፣ በብዙ ምስክሮች ፊት ከእኔ የሰማኸውን ትምህርት ለሌሎች ሊያስተምሩ ለሚችሉ ለታመኑ ሰዎች እርሱን አስተምራቸው። ኢየሱስ ክርስቶስን እንደሚያገለግል በጎ አርበኛ ሆነህ መከራ ተቀበል። ወደ ሰልፍ የሚሄድ አለቃውን ደስ ያሰኝ ዘንድ ነው እንጂ የዚህን ዓለም ኑሮ አያስብምና፣ የሚታገልም ቢሆን እንደ ሕጉ ካልታገለ አክሊልን አያገኝም። የሚደክም አራሽም አስቀድሞ ፍሬውን ሊያገኝ ግድ ነው። ያልሁህን አስተውል። እግዚአብሔር በሁሉ ነገር ጥበብን ይስጥህ። በወንጌል እንደምሰብከው ከሙታን ተለይቶ የተነሳውን ከዳዊት ዘር የሆነውን ኢየሱስ ክርስቶስን አስበው። ስለ እርሱም እንደ ወንጀለኛ እስክታሰር ድረስ መከራ እቀበላለሁ። የእግዚአብሔር ቃል ግን አይታሰርም። ስለዚህ እነርሱ ደግሞ በኢየሱስ ክርስቶስ ያለውን ሕይወትና የዘላለም ክብር በሰማያት ያገኙ ዘንድ ስለተመረጡት ሰዎች በሁሉ ነገር እታገሳለሁ። ነገሩ እውነት ነው። ከእርሱ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንኖራለን። ብንታገስም ከእርሱ ጋር ደግሞ እንነግሳለን። ብንክደው ግን እርሱም ይክደናል። ባናምነውም እርሱ የታመነ ሆኖ ይኖራል፣ ራሱን መካድ አይቻለውምና። እንግዲህ ይህን አሳስባቸው፣ በቃልም እንዳይጣሉ በእግዚአብሔር ፊት ምከራቸው። ይህ ምንም የማይጠቅም የሚሰሙትንም የሚያፈርስ ነውና የእግዚአብሔርን ቃል በእውነት አቃንቶ ሲያስተምር እንደማያፍር ሰራተኛ ሆነህ ራስህን የተመረጠ አድርገህ ለእግዚአብሔር ታቀርብ ዘንድ ትጋ። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። በእውነት እቺ በተለይ መጨረሻ ላይ ያለችው ቃል የእግዚአብሔርን ቃል በእውነት አቃንቶ ሲያስተምር እንደማያፍር ሰራተኛ ሆነህ ራስህን የተመረጠ አድርገህ ለእግዚአብሔር ታቀርብ ዘንድ ትጋ ይለዋል ቅዱስ ጴጥሮስ ለአገልጋዩ፣ ለረዱ፣ ለተማሪው ለቅዱስ ጢሞቴዎስ ማለት ነው። በዚህ መልእክት ውስጥ በጣም ብዙ ሐሳቦች አሉ። አንደኛው ጌታችን ጸጋ ሰጪ መክሊት ሰጪ መሆኑን፣ የተማረው ትምህርት አገልግሎቱ ማስተማር ስራ ቀላል እንዳልሆነ፣ በዚህ ደግሞ በአገልግሎት ትምህርቱ ውስጥ የሚያገኘው በረከት ምንድን ነው? በጌታችን ያለውን ሕይወትና የዘላለም ክብር ሌሎች ሰዎች እንዲያገኙ ማስቻል እንደሆነ፣ ከጸጋ ሁሉ በላይ የበለጠ ጸጋ፣ ከዚህ የበለጠ ጸጋ የለም። ምክንያቱም ቅዱስ ጴጥሮስ ይህንን ሕይወት አይተውታል፣ ይህንን ሰላም አይተውታል፣ ይህንን ፍቅር አይተውታል። የሕይወት ትክክለኛ የሰው ልጅ የተፈጠረበት ትክክለኛ ዓላማውን በእነሱ ውስጥ ኖረው አይተውታል። ስለዚህ ይህን ደግሞ ለተማሪዎቻቸው አስርጸዋል። ይህንን ሕይወት ደግሞ ለሌሎቹ እንዲያስተላልፍ ነው ለቅዱስ ጢሞቴዎስ እየመከረው ያለው። እንግዲህ በዚህ ሂደት ውስጥ ደግሞ ምን ያህል ከባድ መከራ እንዳለው ደግሞ ቅዱስ ጳውሎስ
ይጠቅሳል። በዚህ በመከራ ምንም ቢደርስብኝ አልፈራም፣ የሚደርሰውን መከራ እቋቋማለሁ፣ እስራትም ቢሆን ምንም ቢሆን የእግዚአብሔር ቃል ግን አይታሰርም ይላል። የእግዚአብሔር ቃል መታሰር አይችልም። እኔም ቢያስሩኝ ግን ይሰበካል ቃሉ በእኔ መታሰር ውስጥም ይነገራል፣ ማንም የሚከለክለው ከልካይ የለውም ብሎ ቅዱስ ጳውሎስ እስከዚህ ድረስ ምን ያህል መከራን መቀበል፣ መስቀልን መሸከም፣ ራስን መካድ፣ ራስን ክዶ ከሁሉም በላይ ደግሞ ባለቤቱን እግዚአብሔር ማገልገል እንደሚገባ ጥሪ ያቀርብለታል። በጎ አርበኛ ሆኖ ይህንን መከራን መቀበል እንደሚገባ ይህንን ሁሉ ምክር ያስተላልፋል ማለት ነው። እና ይህን ሁሉ ማድረግ ለምንድን ነው የሚገባን የሚለውን ደግሞ ሲገልጽ ከእርሱ ጋር በሕይወት እንድንኖር ነው፣ ነግሰን እንኖራለን ይላል። ይህን ያደርግልናልና ለዛ ሕይወት ስንል አሁን ባለው መስዋዕት አድርገን ራሳችንን የእሱን ቃል ለማስበክና ለመግለጽ ይገባናል። በመከራው ሁሉ ልንጸና ይገባናል። እኛ እርሱን ካገለገልነው እሱ ደግሞ እኛን ያጸናናል፣ ከካድነው እርሱም ይክደናል ይላል። እርሱም ይክደናል። ስለዚህ እግዚአብሔር በእኛ ፈቃድ መሰረት የምናገለግለው አምላክ ነው እንጂ እሱ አስገድዶ እኛን እንድናደርግ አያደርገንም። አገልግሎት እንድናደርግ እድሉን ፈጥሮልናል፣ ሰጥቶናል። ከዛ ተጠቅመን ደግሞ እኛ አገልግለን መሄድ የእኛ ድርሻ ነው ማለት ነው። የዚህ ዓለም ኑሮ ወጥመድ አይሆንብህ ይለዋል ቅዱስ ጳውሎስ። ፍርሃትን፣ ስንፍናን፣ ማፈርን እነዚህን ሁሉ እንዲያስወግድ ይጠቅሰዋል፣ ይገልጸዋል። ራስን የተመረጠ አድርገህ ለእግዚአብሔር ታቀርብ ዘንድ ትጋ። አሁን እነዚህን ብንፈትሽ እያንዳንዳችንን አሁን ባለንበት ዘመን ከዚህ ቃል አንጻር በጣም ሩቅ ነው ያለ ነው። የእግዚአብሔርን ቃል ለመናገር የምናፍርበት በመስሪያ ቤታችን ሊሆን ይችላል፣ በስራ ቦታ፣ በየትኛውም አካባቢ ስንሄድ ነጠላ ለብሰን እንኳን ሌሎች ሰዎች እንዳያዩን የምንሸማቀቅበት፣ ቃሉን ለመናገርና ለመስበክ በተገኙ ድሎችና አጋጣሚዎች ሁሉ የምንፈራበት፣ ሃይማኖታችሁ ምንድን ነው ሲባል ማዕተባችን የምንሰውር የምንደብቅበት ይኖራል። ይሄ በምንንቀሳቀስበት ሁሉ በዚህ እንድንሸማቀቅ የሚያደርግ ዓለም እየተፈጠረ ነው እና በዚህ ሂደት ውስጥ ጸንቶ ራስን፣ ማንነትን፣ ሃይማኖትን መግለጽና ማንጸባረቅ እንደሚገባ፣ ሌሎቹንም መስበክና ማስተማር እንደሚገባ በዚህ መንገድ ጥሪ ያቀርባል ቅዱስ ጴጥሮስ ማለት ነው። እንግዲህ ደግሞ ያ የሚደረገው ትግል ደግሞ በሕጉ መሰረት እንደ ትእዛዙ መሆን አለበት ይላል። በመዋሸት አይደለም፣ በማጭበርበር አይደለም፣ የእግዚአብሔርን ሕግ በመጣስ አይደለም። ግን እንደ ሕጉ እሱ እንዳዘዘው በእውነት ሆኖ መጋደል እንደሚገባ እንደ ትእዛዙ ያስረዳና ያን ካረክ ደግሞ ፍሬ እንደሚኖረው ይገልጻል። ስለዚህ ለእግዚአብሔር ራስን የተመረጠ አድርጎ ማቅረብ ተገቢ እንደሆነ ያስተምራል። ምንባቦቹ ሁሉ እነዚህኑ ነው በአጠቃላይ የሚገልጹት። ቅዱስ ጴጥሮስም በመልእክቱ ላይ ያስቀመጠው ይሄንኑ ነው። አንደኛ ጴጥሮስ ምዕራፍ 5 ቁጥር 7 እና 10 ላይ ያሉት እንደው ባጭሩ ብናይ እንኳን የሚያስጨንቋችሁን ሁሉ በእርሱ ላይ ጣሉት ይላል። የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት፣ ለጥቂት ጊዜ መከራን ከተቀበላችሁ በኋላ ፍጹማን ያደርጋችኋል፣ ያጸናችኋል፣ ልባሞችም ያደርጋችኋል። ይሄ ጽናትን የማግኘት ነገር እኛ የምናመጣው ሳይሆን ተግተን ከቀጠልን እግዚአብሔር ለእኛ የሚሰጠን ነው። ላለው ይጨመርለታል እንደተባለው እኛ የሚጠበቅብን መጽናት ነው። ባለን ፈተና ቢገጥመንም መከራ ቢያገኘንም የእግዚአብሔርን ቃል በማድረስ ሂደት ውስጥ በሚመጡ ማንኛውም ፈተናዎች መቋቋም ነው የሚጠበቅብን። ያን ካደረግን ደግሞ ጽናት እንዲኖረን ፍጹማን እንድንሆን እግዚአብሔር ያደርገናል ማለት ነው። ያን ጊዜ መጠበቅና መታገስ ይጠይቃል ማለት ነው። እንግዲህ እነዚህ መልእክታት በሙሉ ይህንኑ ነው የሚያንጸባርቁት። ቅድስት ቤተክርስቲያን በየዕለቱ የሚታሰብን ቅዱስ ወይም በዓል ተወስድና ያን በዓል መልእክታቱን ሁሉ አምጥታ ትሰካዋለች ማለት ነው በአንድ አይነት እና ይሄ በጣም የሚገርም ነው። ቅድስት ቤተክርስቲያን ስንዱ እመቤት የምትባለው በዚህ ምክንያት ነው። ስንዱ ሁሉ ነገሯ ዝግጁ ነው። ቀርቦ ላጠናትና ለመረመራት ሰው ሁሉ ነገሯ ተሰናስሎ በአንድነት በዚህ መንገድ የሚቀርብ ነው ማለት ነው። እንግዲህ በተለይ በዚህ በዓል በገብርኄር ወይንም መልካም አገልጋይ፣ በጎ አገልጋይ እየተባለ በሚጠራው ዘመንና ወቅት
የምንማራቸው አበይት ጉዳዮችና ትምህርቶች ምንድን ናቸው ብለን ስንጠቅስ አንደኛው የጸጋ ባለቤት እንደ ችሎታችንን አገልግለን የምናተርፍበት ጸጋ የሰጠ መሆኑን ነው። እግዚአብሔር አምላካችን አገልግለ ነው እንድናልፍ ጸጋ ሰጥቶናል። በዛ ጸጋ እያንዳንዳችን እንድናተርፍ ይፈልጋል። ስለዚህ ሰጪ አምላክ እግዚአብሔር ለሁላችንም የተለያየ የሰጠን ደግሞ እንደ አቅማችን ልናተርፍበት የምንችለው በእጃችን ላይ አሁን ወይ ፈርተን ወይ ሰንፈን ወይ አፍረን በተለያየ ምክንያት የማንጠቀምበት ጸጋ በእጃችን ላይ አለ። የማናገለግልበት ጸጋ በእጃችን ላይ አለ። ያንን እንግዲህ እግዚአብሔር የሰጠን ጸጋ ነው፣ የተቀበረ ነው ማለት ነው። ካገለገልንበት ካወጣ ነው ወደፊት ከገለጽ ነው ደግሞ እግዚአብሔር የፈቀደው ሆኖ እያደገ እየሰፋ ይሄዳል ማለት ነው። አንደኛው ሰጪ መኖሩን ጸጋ የተሰጠ መሆኑን ማሰብ ነው። ሁለተኛው ፍርሃትን፣ ስንፍናን፣ ሰበብን እነዚህን ሁሉ አስወግደን በተሰጠን ጸጋ አትርፈን ልንገኝ የሚገባ መሆኑን እንማርበታለን። የትኛውንም አይነት ፈተና አሁን ባለንበት ዓለም በተለይ ሴኩላር ዓለም እንደመሆኑ ሃይማኖታዊ እሳቤዎች ወደፊት እንዳይመጡ የሚያደርጉ በሕግ ደረጃም ሁሉ እስከ ማስቀመጥ የተደረሰበት ሁኔታ ነው ያለው። ሃይማኖታዊ ነፃነት በጣም በብዙ እየተገደበ ነው ያለው። ዓለማዊነት ደግሞ ልቅ የሆነ ሕገ እግዚአብሔርን የሚጣረሱ ነገሮች ደግሞ በስፋት እንዲሰራጩ ሚዲያውም አጋዥ ኃይል ሆኖ የቀረበበት ስሜትን የሚነኩ ከእግዚአብሔር የሚያርቁ ወደ ዓለማዊነት የበለጠ ጥሪ የሚያደርጉ ነገሮች እንዲበዙ የሆነበት ነው። በዚህ ዘመን በሌላ ላይ ማሳበብ አይቻልም። ራስን መጠበቅ፣ ራስን ከዛ ፈተና ማውጣት የእያንዳንዳችን ኃላፊነት ነው። ከዚህ የመጠበቅ አለብን። በኋላ እኔ ይሄኛው ዓለም እንደዚህ ስለሆነብኝ ከአቅሜ በላይ ስለሆነ ነው የሚል መከራከሪያ አያዋጣም። ልክ ሶስተኛው መክሊቱን የቀበረው እንደተናገረው ማለት ነው። እርሱ ወቀሳን ያቀረበው ሲጠየቅ ሰራው አተረፍኩ ሳይሆን ያለው አንተ ክፉ መሆንክን ስላወቅኩ እኔ ወስጄ ቀብሬ ያስቀመጥኳል። አሁን እዚህ ጋር የምንረዳው ምንድን ነው? ሰበብ ነው እየፈጠረ ያለው ከውጭ የሆነ ኃይል ተጽዕኖ ስላለብኝ ያንን ፈርቼ ፍርሃት በውስጥ ያለ ከዛ በዛ ምክንያት መክሊቴን ሳልጠቀምበት አስቀመጥሁት። አሁን ምክንያት ሊሆን አይችልም። በእያንዳንዳችን ሕይወት ውስጥም እንደዚህ እያልን ያስቀመጥናቸዋል። ሰበብ እየደረደርን ይህን ማላደርገው በዚህ ምክንያት ነው እያል ከዛ ተነስተን ነቅተን ልናገለግል የሚገባ መሆኑን ለቃሉ ልንተጋ የሚገባ መሆኑን እንረዳ። በተለይ ደግሞ አሁን ባለንበት ዓለም ሰው የተማረ እየሆነ ሄደ በተባለ ቁጥር ልክ የእግዚአብሔር ሰውነቱን እየተወ እንዲሄድ ይጠበቃል። እንዲህ አይነት ስርዓት የተሰራበት ዓለም ውስጥ ነው ያለ ነው። ነገር ግን በእግዚአብሔር ዘንድ የበለጠ እየተማረ በሄደ ዓለማዊ እውቀትም እያበዛ በሄደ ቁጥር መንፈሳዊ እውቀትም ከዛ የበለጠ እንደሚያስፈልግ መረዳት አለብን ማለት ነው። ያን ካደረግን ፍርሃትን አስወገድ ማለት ይሄን ዓለም ምንም ከዚህ ዓለም የምናተርፈው ነገር ሊኖር አይገባም። ከእግዚአብሔር የበለጠ እርሱን እርግጠኛ መሆን አለብን። እርሱን እርግጠኛ ከሆን ባለን መክሊት እግዚአብሔር በሰጠን መክሊት በዓለም ውስጥ እየኖር ተነቃቅተን በትምህርት እየጎለበትን ብንሄድ በየትኛውም መንገድ ስኬታማ እየሆን ብንሄድ የእግዚአብሔርን ቃል ቅድሚያ ሰጥተን ሕይወታችን አድርገን እየሰበክ ነው እየኖር ነው እየመሰከር ነው እንሄዳለን ማለት ነው። ይህን እንድናደርግ እግዚአብሔር ይርዳል። ስለዚህ ሁለተኛው እነዚህን አስወግዶ ለእግዚአብሔር ለማገልገል ዝግጁ ሆኖ መውጣት መውረድ መቻል ነው። ወጥቶ ወርዶ በተሰጠን ጸጋ አትርፎ ለመሄድ ስራ ለመስራት እነዚህን ደግሞ ሰበቦችን ማስወገድ፣ ስንፍናን ማስወገድ፣ ትጋት ማብዛት፣ ፍርሃትን ማስወገድ። ስራ አጣ ይሆን፣ ገንዘብ አጣ ይሆን፣ ዓለም ውስጥ ሰዎች እኔን በመጥፎ አተያዩኝ ይሆን፣ ይነቅፉኝ ይሆን፣ የእግዚአብሔርን ቃል በመናገሬ አለባበሴ እግዚአብሔርን በመስበኩ ሰዎች ይቀየሙኝ ይከፋቸው ይሆን፣ እንዲህ አይነት ነገሮችን ማስወገድ መቻል አለብን። ያንን እኛ በእግዚአብሔር ካልኮራን እግዚአብሔር በእኛ አይኮራም። ከተውነው ይተውናል እንዳለው ሐዋርያው። ስለዚህ እኛ ይሄን እንድናደርግ እግዚአብሔር ይርዳ። ሁለተኛው መልእክት ነው። ሶስተኛው ዋጋው እንደ ስራችን
መከፈሉ ነው። እያንዳንዳችን የምንሰራው ስራ ነው የሚፈርደን። ውጤታችን በዛ የሚመሰረት ነው የሚሆነው። ስለዚህ እነዚህ አገልጋዮች መጥተው ጌታው በተቆጣጠራቸው ጊዜ ያለው እንግዲህ አብዝቶ ላተረፈው ያ ካላተረፈው ቀብሮ ካስቀመጠውም ተወስዶ ተጨምሮ ነው የተሰጠው። ስለዚህ ዋጋ ነው ይሄ ለድካሙ። በትንሽኛ ብንበረታ እሱ ደግሞ ቸር አምላክ ነውና እግዚአብሔር ቸር እንደመሆኑ አብዝቶ እንደሚባርከን የሚያስተምር ትምህርት ነው። እያንዳንዳችን የቀበርነውን መክሊት ቆፍረን አውጥተን ዋጋ የሚያሰጥ ከእግዚአብሔር ዘንድ ስራ ሰርተን ዋጋ እንቀበል ዘንድ ቅዱስ ፈቃዱ ይሁንልን። በዚህ ውስጥ ሰጪው እግዚአብሔር ነው፣ ተቀባይ ደግሞ እኛ ነን። መክሊቱ አገልግሎት እንድናደርግበት የተሰጠን ማንኛውም አይነት ስጦታ ነው። እንግዲህ ይሄ ሁሉ የሆነው ስለ ተስፋ መንግስተ ሰማያት ነው። መንግስተ ሰማያትን ምን ይላታል? መንግስተ ሰማያት ደግሞ ወንጌል ተስፋ ኢየሱስ ክርስቶስ ብሎ በትርጓሜ ወንጌሉ ላይ ያስቀምጠዋል። ይሄ ማለት ይሄ ሁሉ ተጋድሎ መንግስተ ሰማያትን ለማግኘት ነው። እንግዲህ መንግስተ ሰማያትን የምናገኛት ደግሞ በወንጌል ውስጥ ነው። ወንጌል ውስጥ ተገልጣለች። ይቺ ደግሞ ህይወት ሆና እንድትኖር ማለት ነው። ወንጌል ደግሞ እኛ ተስፋ የምናደርጋትን መንግስተ ሰማያትን የምታጎናጽፈናት። ያቺ ተስፋ የምናደርጋት ነገር ደግሞ በዕለት በዕለት ቅድስት ቤተክርስቲያን ቅዱስ ስጋውን ክቡር ደሙን እየፈተተች ከእኛ ጋር እንዲሁ ተዋሃደን በእኛ ውስጥ ስራ እያል እንድንቀበለው ቅድስት ቤተክርስቲያን በየዕለቱ እየፈተተች የምታቀብለን ራሱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። አሁን መንግስተ ሰማያት በመካከላችሁ ናት የተባለችው እኮ መንግስተ ሰማያት በየዕለቱ ልናገኛት የምንችል እድል በመሆኗ ነው። ስለዚህ በንስሐ ነጽተን ወደፊት እየቀረብን ዓለማዊውን ነገር እየተውን በቅድስና ስራ ለመጋደል እየተጋን ቅዱስ ስጋውን ክቡር ደሙን እየተቀበልን በሄድን ቁጥር እግዚአብሔርም ደግሞ በመጨረሻው ዘመን ለዛች ክብር ለዛች ማንም ያላያትና ላልሰማት ዓለም ያበቃናል ማለት ነው። እንግዲህ የተሰጠንን ጸጋ ተጠቅመን እግዚአብሔርን አገልግለን ለዛች ሰማያዊት ኢየሩሳሌም እንበቃ ዘንድ ቅዱስ ፈቃዱ ይሁንልን።